ህይወት ቀላል እንዲሆንልህ አትጸልይ ጥንካሬ እንድታገኝ ጸልይ እንጂ በአቅም ልትሰራ የምትችለውን ነገር ለማግኘት አትጸልይ ልትሰራ ካሰብከው ነገር ጋር የሚጣጣም ኃይል እንድታገኝ ጸልይ ከዛም አስደናቂው ነገር የሰራው ስራ ሳይሆን አንተ ራስህ ትሆናለህ ይለናል ፊሊፕ ብሬክስ ዛሬ በአይነቱ ለየት ያለ የቢዝነስ ሐሳብ ይዤላችሁ መጥቻለሁ ይህ የቢዝነስ ሐሳብ በጣም ከሚገርመኝ ነገርና ሁሉ ጊዜ ልሰራ የፈለኩት ያልጀመርኩት ቢዝነስ ብዬ ከምቆጭበት የቢዝነስ ሐሳብ አንዱ ነው ብዬ ልነግራችሁ ወዳለሁ ይህ የቢዝነስ ሐሳብ በአንድ ንግድ ፍቃድ ብዙ ነገሮችን አብራችሁ የምትሰሩበት የቢዝነስ አይዲያ ነው በዚህ የቢዝነስ ሐሳብ ላይ 3 ቢዝነሶችን ወይም ደግሞ 4 ቢዝነሶችን አጣምራችሁ መስራት እንደምትችሉ ታውቃላችሁ አታውቁም ዛሬ ለየት ያለ ሐሳብ ይዤላችሁ መጥቻለሁ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ገባ በሉና ሰብስክራይብ አድርጉ እንደምትወዱት አልጠራጠርም ልዩ ፕሮግራም ነው ይዤላችሁ የመጣሁት አብራችሁ ይቆዩ ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች በእያላችሁበት ክፍለ ዓለም ብዙ ሰላም እንዲሆንላችሁ እመኛለሁ ወጣት ዮሴፍ ብርሃኑ ነኝ በሙያዬ ነጋዴና የቢዝነስ አማካሪ የተወደዳችሁ ውድ ጊዜያችሁን ሰውታችሁ የምትከታተሉ ይህን ቪዲዮ ስትጀምሩ ለሌሎች እንዲደርስ ላይክ አድርጋችሁ ጀምሩ ለዩቲዩብ ቻናሌ አዲስ ከሆናችሁ በየቀኑ አስተማሪና አዝናኝ ፕሮግራሞች እንዲደርሷችሁ ሰብስክራይብ ማድረግና የደውል ምልክቱን መጫን እንዳትረሱ አብራችሁን ቆዩ ተመልሻለሁ ተመልካቾቼ ዛሬ ማወራላችሁ የድንኳን ኪራይ አሊያም ደግሞ ከሰርግ ጋር ተያይዞ የሚሰሩ ስራዎችን እንዴት መስራት እንችላለን በሚለው ሐሳብ ነው ማወራችሁ እንግዲህ ይህ ስራ ዛሬ ላይ በጣም እየተለመደ የመጣ በተለይ ደግሞ የዲኮር ስራ በጣም አዋጭ የሆነ ተፈላጊ የሆነ ቢዝነስ እንደሆነ ምንም ጥርጥር የለውም ብዙዎቻችሁ ታውቃላችሁ አንድ ሰው ሲወለድ ልደቱ ይከበርለታል እንኳን ልደቱ ሲከበርለት ይቀርና እርጉዝም ሆኖ በቤቢ ሻወር ታጅቦ ልዩ ዲኮር ተሰርቶለት እንግዲህ ወደዚህ ዓለም ይቀላቀላል ያ ብቻ አይደለም ያ ሰው ይመረቃል ምርቃቱ ላይ ዲኮር አለው ያ ሰው ልደቱን ያከብራል ልደቱ ላይ ዲኮር አለው ያ ሰው ይሞታል ሞቱ ላይ ዲኮርና ድንኳን አለ ያ ሰው ያገባል ሰርጉ ላይ ዲኮር አለ ካሜራ አለ ድንኳን አለ ምግብ አለ ሁሉ ነገሮች አሉ ታዲያ ሰርግና ሞት አንድ ነው እንደሚባለው ሰርግ ላይም ሞትም ላይም እነዚህ አስፈላጊ ነገሮች ሁሉ ጊዜ ይገኛሉ በተለይ ደግሞ እንደኛ ሀገር ያሉ ለማህበራዊ ግንኙነት ብዙ ቦታ የሚሰጠው አካባቢ ስለሆነ ሁላችንም ለእንደዚህ አይነት ነገር ተጋላጮች መሆናችን ምንም ጥርጥር የለውም ታዲያ በዚህ ቢዝነስ ላይ አንድ ሰው ቢሰማራ በአጭር ጊዜ ውስጥ ውጤታማ ሊሆን እንደሚችል ላረጋግጥለት እወዳለሁ ይህን ቢዝነስ እናንተ ቢዝነሱን ስታወጡ ወይም ደግሞ ስትከፍቱ እንደ አንድ ቀላል ነገር አድርጋችሁ ልትሰሩ ትችላላችሁ ለምሳሌ ድንኳኖች ካላችሁና ኢንቨስትመንታችሁ ከፍ ያለ ከሆነ በድንኳን ኪራይ ብላችሁ እንደ ትሬዲንግ ያለ ንግድ ፍቃድ ማውጣት ትችላላችሁ አሊያም ደግሞ እሱንም አልችልም የምትሉ ከሆነ በዲኮር ልታወጡ ትችላላችሁ በዲኮርም ስታወጡ ይህንን ስራ መስራት ትችላላችሁ በዲኮርም አልሰራም እኔ ዲኮር ሙያ የለኝም የምትሉ ከሆነ ደግሞ በቀላሉ የካሜራ አገልግሎት በመስጠት ፎቶ ቤትም ከፍታችሁ ይህንን ስራ መስራት ትችላላችሁ ታዲያ ይህንንም አልችልም የምትሉ ከሆነ በቀላሉ የኪራይ ዕቃዎችን ያዘጋጃችሁ እናንተ ብራችሁን ብቻ ኢንቨስት አድርጋችሁ እነዛ ዕቃዎች እየተከራዩ እንዲሰሩላችሁ ማድረግ ትችላላችሁ ታዲያ ከዚህ በላይ አዋጭ ቢዝነስ አለ በአንድ ንግድ ፍቃድ በአንድ ጊዜ 4 እና 5 ስራ የምትሰሩበት አዋጭ ቢዝነስ ነው ብዙ ጊዜ ፎቶ ቤቶች አይታችሁ ከሆነ የሰርግ ቪዲዮዎችን ይሰራሉ አብረው ከሰርግ ቪዲዮዎች ጋር ፕሮቶኮሉን የጠበቀ እንቅስቃሴ እንዲኖር መኪና ኪራዮች እንደሚከራዩ ልብስ ኪራዮች እንዴት እንደሚከራዩ ይሄንን ሁሉ ኦርጋናይዝድ አድርገው ራሳቸው ይሰራሉ ከኦርጋናይዜሽን ባለፈ ራሳቸው ከአንድ ድርጅት ጋር በመነጋገር አሊያም ደግሞ የራሳቸውን ዕቃ በአንድ ስቶር ውስጥ አስቀምጠው ይሄንንም ስራ አብረው በጋራ ይሰራሉ ነገር ግን ለዚህ ስራ ንግድ ፍቃድ ወይም ደግሞ አስፈላጊ መረጃዎች የላቸውም ስለዚህ እነሱ የሚሰሩት ሰርግ ፕሮግራሞች ስለሆኑ የግለሰብ ፕሮግራሞች ስለሆኑ አብዛኛውን ጊዜ ከደረሰኝ ጋር የተያያዘ ነገር ስለማያስቸግራቸው ለንግድ ፍቃድ ተጋላጭ አይደሉም ስለዚህ ዛሬ የምነግራችሁ ነገር አንድ ነገር ነው በጣም አዋጭ ስራ ቢዝነስ ጀምራለሁ የምትሉ ከሆነ ኢንቨስት ማድረግ የምትችሉት አቅም ካላችሁ በትንሹ ከ200 ሺህ ብር ጀምሮ መነሻችሁን አድርጋችሁ እስከ 5 ሚሊዮንም ሊሆን ይችላል እስከ 10 ሚሊዮንም ኢንቨስት አድርጋችሁ በዚህ ቢዝነሶች ላይ ራሳችሁን ብታስገቡና መስመር ውስጥ ብትገቡ አንድ የኮኔክሽን ውል እስከምትይዙት ነው ከዛ በኋላ ሁላችሁም ቁጭ ብላችሁ ትንሽዬ ስራ በመስራት ብዙ ስራውን ሌሎች ሰዎች እየሰሩላችሁ ትልቅ ገቢ የምታገኙበት የቢዝነስ ሐሳብ ነው ታዲያ ይህ የቢዝነስ ሐሳብ አንደኛው ዕቃ ኪራይ ነው የዕቃ ኪራይ ቅድም እንደነገርኳችሁ በጣም እየተለመደ መጥቷል በተለይ ደግሞ ሰርግን አስመልክቶ ለቅሶን አስመልክቶ የእድር ነው አብዛኛውን ጊዜ ሰዎች የሚጠቀሙት ነገር ግን ዛሬ ላይ እድር የምንላቸው ነገሮች በጣም እየቀነሱና እየመነመኑ በመምጣታቸው በተለይ
በተለይ ደግሞ ወጣቶች በብዛት አግብተው ከአካባቢያቸው እየወጡ አዲስ ማህበረሰብ እየመሰረቱበት ባሉበት ቦታ ላይ የራሳቸውን እድር ባለማዋቀራቸው ሁሉም ሰው በኪራይ አገልግሎት እንዲጠቀም ሆኗል። ስለዚህ ይህንን አገልግሎት እናንተ የምታስቡ ከሆነ በጣም ብዙ ገበያ ክፍተት እንዳለ ምንም ጥርጥር የለውም። እኔ ባለውበት ከተማ ለምሳሌ ብንመለከት ከ5 ያልበለጠ ነው የኪራይ አገልግሎት የሚሰጡ ድርጅቶች አሉት። እነዚህም አገልግሎት የሚሰጡ ድርጅቶች የኪራይ አገልግሎት ሲሰጡ የሚከራዩት ድስቶች ብቻ አይደሉም። ድንኳኖች አሉ፣ ሰሃኖች አሉ። እያንዳንዳቸውን ከሰርግ ጋርና ከለቅሶ ጋር ተያይዞ ወይም ደግሞ ከዲኮር ዕቃ ጋር ተያይዞ የሚከራዩ ነገሮችን በአጠቃላይ አብረው ያከራዩናል። ታዲያ ይህንን ሲያከራዩ እጅግ ተጠቃሚ ይሆናሉ። ታዲያ ይህንን ስራ አከራይተው ብቻ አይደለም የሚጠቀሙት፣ ከማከራየትም ባለፈ ራሳቸውም ገብተውበት ይሰሩበታል። ራሳቸው ገብተውበት ይሰራሉ ስላችሁ ምን ለማለት ፈልጌ ነው? አንድ ሙሽራና ሙሽሪት በእነሱ በኩል መታ ከሆነ የሰርግ ፕሮግራማቸውን ከካሜራው አንስቶ እስከ ምግቡ ዝግጅት ያለውን ሙሉ ፕሮግራም እንዴት ኦርጋናይዝ ማድረግ እንዳለባቸው በማማከር ራሳቸው ኃላፊነት ወስደው ስራውን ይሰራሉ። ልክ እንደዚሁ የግድ ድንኳን መከራየት አይጠበቅባችሁም። እናንተ የግድ የድንኳን ዕቃ መግዛት አይጠበቅባችሁም። እናንተ ኢቨንት ኦርጋናይዘር መሆናችሁ ይህንን መስራት ትችላላችሁ። ልክ እንደዚሁ ፎቶ ቤትም ከፍታችሁ ይህንን ቢዝነስ መስራት ትችላላችሁ። ስለዚህ ዛሬ የምነግራችሁ የቢዝነስ ሀሳብ ምንድነው? እነዚህ አራቱን ቢዝነስ አንድ ላይ አጣምሮ መስራት የሚችል አይዲያ ክሬት አድርጋችሁ በፕሮግራም እንድትንቀሳቀሱ ከወዲሁ አሳስባችኋለሁ ማለት ነው። ይህንን ቢዝነስ ብትሰሩ አትጠራጠሩ፣ ከራሳችሁ አልፋችሁ ቤተሰባችሁን ትለውጣላችሁ። ከቤተሰብ አልፋችሁ ማህበረሰባችሁን አልፋችሁ ከተማችሁን አልፋችሁ ሀገራችሁን የሚቀይርና የሚለውጥ ነገር ትሰራላችሁ የሚል እምነት አለኝ። ታዲያ ይህንን ስታስቡ ብዙ ሰዎች ያለ ዓላማና ያለ እቅድ እንደሚንቀሳቀሱ ምንም ጥርጥር የለውም። እናንተ ግን ስትንቀሳቀሱ ያለ ዓላማ አትንቀሳቀሱ። በዓላማና በእቅድ መንገዳችሁን አስተካክላችሁ ብዙ ነገሮችን ሴኪዩር አድርጋችሁ ውጤታማ የሆነ ቢዝነስ እንደምትሰሩ ምንም ጥርጥር የለውም። ስለዚህ በተለይ ደግሞ ስራ አጥ ሆናችሁ የተቀመጣችሁ ሰዎች ካላችሁ በትንሽዬው ነገር ይህን ነገር በመጀመር ኔትወርክ ውስጥ ራሳችሁን አስገቡ። ወይ በዲኮር ስራ ጀምሩ፣ ወይ በካሜራ ሙያ ስራ ጀምሩ። አሊያም ደግሞ ኢንቨስት የሚያደርግ ሰው ብታገኙ ከሆነ በሽርክና ኔትወርኩን እናንተ ዘርግታችሁ በጋራ በማናጅመንት ሲስተም ወይም ደግሞ በተለያዩ ሲስተሞች ራሳችሁን አንድ አድርጋችሁ አክሲዮን ሊሆን ይችላል በማቋቋም ልዩ የሆነ የዕቃ ኪራይ ድርጅት የሚሰጥ ትሬዲንግ መገንባት ትችላላችሁ። ይህንን ካደረጋችሁ በቅርብ ቀን ውጤታማ እንደምትሆኑ አልጠራጠርም። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉ ጋብዛለሁ። ለዛሬ እዚህ ጋር በቃ። በሌላ ጊዜ በእነዚህ ቢዝነሶች ላይ ዲቴል የሆነ ወይም ደግሞ ቢዝነሱን ከየት ጀምረን እንዴት እንደምናደርግ ሙሉ ቢዝነስ ፕላኑን ሰርች አቀርብላችኋለሁ። ስለዚህ እንድትከታተሉኝ ከወዲሁ ጋብዛለሁ። በኮሜንት መስጫው ቦክስ ላይ እንዳካፍላችሁ ወይም ደግሞ እንዳቀርብላችሁ የምትፈልጉትን የቢዝነስ ሀሳብ አሁን ባለው አሁናዊ መረጃ እንዴት አድርጋችሁ ቢዝነስ ፕላን መስራት እንዳለባችሁ ከወጪ አንስቶ እስከ ትርፍ ድረስ ያለውን አስፈላጊ ነገር እነግራችኋለሁ። በኮሜንት መስጫ ቦክስ ላይ የምትፈልጉትን መረጃ እንድታስቀምጡልኝ እጠይቃለሁ። መልካም ቀን፣ መልካም ምሽት ይሁንላችሁ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ በያላችሁበት ክፍለ ዓለም ብዙ ሰላም እንዲሆንላችሁ እመኛለሁ። ወጣት ዮሴፍ ብርሃኑ ነኝ፣ በሙያዬ ነጋዴና የቢዝነስ አማካሪ። የተወደዳችሁ ውድ ጊዜያችሁን ሰውታችሁ የምትከታተሉ ይህን ቪዲዮ ስትጀምሩ ለሌሎች እንዲደርስ ላይክ አድርጋችሁ ጀምሩ። ለዩቲዩብ ቻናሌ አዲስ ከሆናችሁ በየቀኑ አስተማሪና አዝናኝ ፕሮግራሞች እንዲደርሷችሁ ሰብስክራይብ ማድረግና የደውል ምልክቱን መጫን እንዳትረሱ። አብራችሁን ቆዩ።